በመድረኩ የተገኙት የዳውሮ ዞን ዋና አስተዳዳሪ አቶ ዳዊት ገበየው የኢትዮጵያ ብሔሮች ብሔረሰቦችና ሕዝቦች መብት ሕገ መንግስታዊ ዋስትና የተረጋገጠበት ህዳር 29 ቀን ሁሉም ሕዝቦች ባህላቸውንና ማንነታቸውን እንዲያስተዋውቁ እኩል እድል የሰጠ መሆኑን ተናግረዋል። የዲሞክራሲያዊ ፌደራል ስርዓቱ ዋናው ግቡ ህብረ ብሔራዊ አንድነትን ማጠናከር ነው። የሀገራችን ብዝሃነትን በተጨባጭ ያስተናገደ የኢትዮጵያ ብሔሮች ብሔረሰቦችና ሕዝቦች መብቶች ሕገ መንግስታዊ ዋስትና የተረጋገጠበት ህዳር 29 ሁሉም የሀገራችን ብሔሮችና ብሔረሰቦች ባህላቸውን ማንነታቸውን እንዲያስተዋውቁ እኩል እድል የሰጠ በወንድማማችነትና በኢትማማችነት ላይ የተመሰረተ ህብረ ብሔራዊ አንድነት እንዲጠናከርና ስር እንዲሰድ ብሎም የፌደራል ስርዓታችን የብዝሃነት አያያዝና የዲሞክራሲ ባህል ግንባታ እንዲጎለበትና እንዲጠናከር እንዲሁም የህገ መንግስት አስተምሮ ስራዎች እንዲጠናከሩ መሰረት የጣለ ነው። የብሔሮች ብሔረሰቦችና ሕዝቦች ቀን መከበር ለዳውሮ ሕዝብም የራሱን ማንነትና ቱባ ባህል በአደባባይ እንዲያስተዋውቅ አስችሏልም ተብሏል። ዳውሮም የራሱን ማንነትና ቱባ ባህልን በአደባባይ እንዲያስተዋውቅ እድል ፈጥሯል። በተፈጠረው እድል ወንድማማችነትና የአብሮነት መንፈስ በመላበስ ኢትዮጵያ ውስጥ ካሉት ብሔር ብሔረሰቦች ጋር እኩል ተርታ በመሰለፍ በዓሉን ሲያከብር ቆይቷል። በዚህ አጋጣሚ የዳውሮ ባህል መገለጫ የሆነው የረጅሙና ባለካርባቱ የትንፋሽ ሙዚቃ መሳሪያ ዲንከ በአገር ደረጃ እንዲተዋወቅ ተደርጓል። የመድረኩ ተሳታፊዎች በበኩላቸው የዕለቱ መከበር ኢትዮጵያን ያቆራኘና አካታች ፖለቲካ በማምጣት ተጠቃሚ ያደረገ እንዲሁም ብሔረሰቡ የራሱን ባህል፣ ቅርስ፣ ታሪክና ቋንቋ እንዲያስተዋውቅ አስተዋጽኦ ያበረከተ መሆኑን ገልጸዋል። ብሔር ብሔረሰቦች አከባበር እንደ አገር ሲከበር 20ኛው ብሔር ብሔረሰቦች እስከዛሬ ሲመጣ ብዙ ታሪክ ኢትዮጵያን ያቆራኘበት አካታች ፖለቲካ ያመጣበት ይሄ የተጠቀመበት ጊዜ ነው። ብሔረሰቦች ቀን እንደ ዳውሮ መከበሩ ትልቅ ጠቀሜታ አለው። ምክንያቱም ብሔሩ እንደ አንድ ብሔር ራሱን አውቆ ማንነኝ የሚለውን ጥያቄ ለመመለስ ከብሔር ጋር ከሌላው ብሔር ጋር ከሌላው ሕዝብ ጋር ከሌላ ሰው ጋር እኩል ነኝ፣ እኔም ወግ አለኝ፣ ባህል አለኝ፣ ታሪክ አለኝ፣ ቅርስ አለኝ፣ የራሴ የሆነ ቋንቋ አለኝ የሚለውን ለመግለጽ ብሔረሰብ ቀን መከበሩ እንደነዚህ አይነት ነገሮችን ለማወቅም ለሕዝቡም ለማሳወቅም በጣም ጠቃሚ መሆኑን እኔ ተረዳሁት።